Selamatkan bagaikan selamatkan bagaikan selamatkan bagaikan ከአህባሽ የትውልድ ሀገር ሊባኖስ መንግስት በርካታ የአህባሽ ካህናትን በማስመጣት በሐምሌ 2003 በሐረማያ ዩኒቨርሲቲ በአህባሽ አስተሳሰብ ማጥመቁን ይፋ አደረገ። አጼ ዮሐንስ በቦሮ ሜዳ ጉባኤ ላይ በዚህች ሀገር ከአንድ እምነት ውጭ መኖር የለበትም በማለት ወይ መጠመቅ ወይ ሀገር ጥሎ መልቀቅ ብሎ እንዳወጀው ዶክተር ሽፈራውም በሐረሮ ጉባኤ ላይ በዚህች ሀገር ከአህባሽ ውጭ መኖር የለበትም ሁሉም በአህባሽ መጠመቅ አለበት በማለት አወጀ። በሂደትም የአህባሽ ማጥመቂያ ጉባኤዎች በተለያዩ የሀገሪቱ ክፍሎች ተስፋፉ። ብዙዎች በግዴታና በጫና ብዛት ጉባኤውን ለመሳተፍ ወደ አዳራሾች ገቡ። ሆኖም የጉባኤው መንፈስ ከእስላም እጅግ የራቀና አይምሮ ሊቀበል የማይችል ነበር። በስልጠናው ላይ የነብዩን ሰለላሁ ዐለይሂ ወሰለም ጸጉር አለን መጥታችሁ ሳሙ በማለት ህዝቡን ሳይወድ በግዱ የውሸት ጸጉር እንዲስሙ አደረጉ። ከየት እንዳመጡት የማይታወቅ የውሸት ጸጉር የነብዩ ነው በማለት የታላቁን ነብያችንን ሰለላሁ ዐለይሂ ወሰለም ክብር ዝቅ አደረጉ። ኢና ሊላሂ ወኢና ኢለይሂ ራጂዑን። በመሆኑም አላህ ድፍረትን የሰጣቸው ብዙዎች ስብሰባውን እየረገጡ ወጡ። ድፍረቱን ያጡ በውስጣቸው እየተብሰለሰሉ እየተሳቀቁ ስብሰባውን ለማጠናቀቅ ተገደዱ። እኚህ የአህባሽ አሰልጣኞች አካባቢያቸው የጦር ሜዳ እስኪመስል ድረስ በከፍተኛ የፌደራል ፖሊስ ጥበቃ ይደረግላቸውም ነበር። ህዝበ ሙስሊሙ ነገሩን በሹክሹክታ በግሮምረምታ በፌስቡክ በወቅቱ በነበሩ ጋዜጦችና መጽሔቶችም የመንግስት አካሄድ ከድጡ ወደ ማጡ እንደሆነ አጥብቀው ሞከቱ። ሆኖም የሚሰማ ጆሮ አልነበረም። በታህሳስ 21 2004 ዓመተ ልደት በመጅሊሱ ጸሐፊ በአቶ ጀማል መሐመድ ተፈርሞ አወሊያ ግቢ የደረሰው ደብዳቤ 50 የአረብኛ መምህራንን የመስጂዱን ኢማሞች ከስራ በማባረር ኮሌጁን ሲዘጋ የኮሌጁ ተማሪዎችም እንዲበተኑ ተደረገ። በዚህ ጊዜ ተማሪዎቹ የተባረሩት መምህራንና ኢማሞች ይመለሱ ኮሌጁ ይከፈት በማለት ታህሳስ 24 2004 ተቃውሞ ማሰማት ጀመሩ። ነገር ግን ትዕቢት የሞላቸው የመጅሊስ አመራሮች ተማሪዎቹን በመናቅና በመሳለቅ መልስ ሲነፍጓቸው ተማሪዎቹ ቁጣቸውን በመግለጽ ጥያቄውን ከፍ አድርገው
የመጅሊስ አመራሮች አይወክሉንም ወደሚለው አሳደጉት። ተማሪዎቹ የመጅሊሱን ህጋዊነት ጥያቄ ውስጥ በመክተት የመጅሊስ አመራሮች ይወረዱ የሚል አዲስ ጥያቄ ይዘው ወደ መድረክ በቃሉ። አሽዓብ ዩሪድ ኢስቃጥ المجلس የሚለው ህብረ ዜማ ተማሪዎቹ የጋራ አንደበት እየተስማማ ሆኖ መደመጥ ጀመረ። ጥያቄ በዚህ ዘመን በተማሪዎች ወኔ መታሰብ ቀርቶ የሚታለም እንኳን አልነበረም። ነገር ግን የአወሊያ ጀግኖች በማይታሰብ ድፍረት አደረጉት። የተቃውሞ የቆይታ ጊዜያቸውን ወደ 24 ሰዓታት ለማሳደግ በአወሊያ ግቢ በማደርም ጭምር ጥያቄያቸውን ለማስተጋባት ቁርጠኛ አቋም አሳዩ። ይህም የህዝብ ሙስሊሙን መከራና የኃላፊነት ጫና በፍቃደኝነት ለመሸከም መወሰናቸውንና የለውጥ ናፍቆትን ማሳያ ጥያቄ ነበር። የተማሪዎቹ ተቃውሞ ጽናት አግኝቶ ብዙ አይጓዝም ብለው የተሳሳተነት ይዘው የነበሩት የመጅሊስ አመራሮች ካሰቡት በተቃራኒ ሁኔታ ስላገኙት በመደናገጥ የቻሉትን ያህል ጫና ለመፍጠር ሞክረዋል። ተማሪዎቹን የተቃውሞ እንቅስቃሴ ለማስቆም የተማሪውን ቡድን ለሁለት በመሰንጠቅ ለተማሪዎችና የተማሪ ተወካዮች ላይ ዛቻና ማስፈራሪያ እንዲሁም ለወላጆችና ለወላጅ ተወካዮች ልጆቻችሁን ምከሩ በማለት ማስጠንቀቂያ ጭምር በመሰንዘር ተቃውሞን ለማስቆም ቢሞክሩም ሳይሳካላቸው ቀርተዋል። የተማሪዎቹ የተቃውሞ እንቅስቃሴ ከውስጥና ከውጭ ተለያዩ ጫናዎችን ያስተናገደ በጥንካሬ ቆይቶ የነበረ ቢሆንም በሁለተኛው ሳምንት አጋማሽ አካባቢ የተማሪው ጽናት ፈተና ላይ ወርቆ እንደነበረ ታይቷል። በመሆኑም ይህን ፈተና ላይ የወደቀ ጥንካሬ ዳግም እንዲያገግም ለማድረግ ህዝበ ሙስሊሙ መጪውን የጁማዓ ስግደት በአወሊያ እንዲሰግድ ይፋዊ ጥሪና የተቃውሞ ግብዣ ለማቅረብ ወሰኑ። የተለያዩ ማህበራዊ ድረገጾችንና አጫጭር የስልክ መልእክቶች SMS በመጠቀም የተሰራጨው ይኸው ጁማዓ አወሊያን እንገናኝ መልእክት በአጭር ጊዜ ውስጥ መላ አዲስ አበባን ከዳር እስከ ዳር አዳረሰ። በመጅሊስ አመራሮች ለዘመናት የተጠራቀመ ብሶት ያረገዘው ህዝበ ሙስሊም በተባለው ጁማዓ ገና ከማለዳ ጀምሮ ከአዲስ አበባና ጎራባች ከተሞች በአራቱም አቅጣጫ ወደ አወሊያ መትመም ጀመረ። በዕለቱ ቁጥራቸው 40,000 የሚገመቱ ምእመናን የተገኙበት የጁማዓ ጥር 4 የመጀመሪያው ተቃውሞ መሪ አልባና የተዘበራረቀ ስሜት የተንጸባረቀበት ቢሆንም የተማሪዎቹን ጥያቄ ወደ ህዝባዊ አጀንዳነት ቀይሮታል። በዚህ ዕለት የተማሪዎቹ ተወካይ ተማሪ ሙባረክ አደም ከመድረኩ የተቃውሞውን ሂደት የመጅሊሱን አመራሮች እኩይ ድርጊቶቻቸውን አስመልክቶ ያሰማው ንግግር የብዙዎችን ታዳሚያን ልብ ረክቶ ነበር። ሴት ተማሪዎችም ልቀው በመውጣት ወንዳጣን የመጅሊስ መሐይማን ተሳለቁብን በማለትና ህዝበ ሙስሊሙን በመውቀስ ጭምር ጥያቄውን ተቀበሉና አይነት ግብዣ አቀረቡ። የመጀመሪያው የጁማዓ ትዕይንተ ህዝብ ተጠናቆ ህዝቡ ወደ መጣበት መመለስ ሲጀምር ሳምንት በተመሳሳይ ሰዓት እዚሁን እንገናኝ የሚል መልእክት እየተለዋወጠ ነበር። በቀጣዩ ሳምንት ጁማዓ ወደ 60,000 የሚገመት ህዝብ የተገኘ ሲሆን ህዝቡም በአደባባይ የሚያውቃቸውን 20 ዳዒዎች በተወካይነት በመምረጥ ኃላፊነቱን በዳዒዎች ላይ ሲጥል ምርጫው ፍጹም የእምነት ቀናኢነት ብቻ ያማከለ ነበር። በዚሁም ዕለት ብዙ ህዝባዊ ፊርማ ተሰበሰበ።
ይህ የጥር 11 የጁማዓ ትዕይንተ ህዝብ ኮሚቴዎችን በመምረጥ የተማሪዎቹ ጥያቄዎች ሙሉ በሙሉ በይፋ ወደ ህዝብ ጥያቄነት የተሸጋገረበት ጊዜ ነበር። በጥር 11 የኮሚቴዎቹን መመረጥ ተከትሎ የተደረገው ፊርማ ፒቲሽን የማሰባሰብ ሂደት እጅግ በርካታ ቁጥር ያለው ህዝብ ተሳትፎበት የነበረ ቢሆንም የተወካዮቹን ስብጥር ማለትም በእድሜ በማህበራዊ ደረጃና በአስተሳሰብ መስመር ሚዛናዊ አድርጎ መደልደል አስፈላጊ ሆኖ ስለተገኘና ትክክለኛውን ያወካከል ሂደት ያልተከተለ በመሆኑ በቀጣዩ ሳምንት ጥር 18 ጁማዓ ጥሩ ስብጥር ያለው ከምሁራን ከሽማግሌዎች ከዑለሞች ከዳኢዎች የተውጣጡ 17 አባላት ያለው ኮሚቴ ተመርጦ ትክክለኛውን የውክልና ቅርጽ ማለትም ሙሉ ስም አድራሻና ስልክ ቁጥር ያለው የውክልና ፊርማ በአንድ ቀን ብቻ 60,000 የሚደርስ እንዲሁም በአንድ ሳምንት ከ500,000 በላይ ሙስሊሞች የተሳተፉበት ፊርማ ተሰበሰበ። ይህም የፊርማ ቅርጽ የኮሚቴውን ህጋዊ ውክልና ደረጃና ተክለሰውነት ከፍ ያደረገ ነበር። ከየክልሎችና ከተለያዩ ከተሞች እንዲሁም በውጭ ሀገር ከሚኖሩ ሙስሊም ኢትዮጵያውያን የድጋፍና የውክልና ደብዳቤዎች የአቋም መግለጫዎች በወኪልና በመልእክተኛ አማካኝነት በሚሊዮን የሚቆጠሩ ኢትዮጵያውያን ሙስሊሞች ጥያቄያችንን ለመንግስት አድርሱልን በማለት ሙሉ ኃላፊነት ተሰጣቸው። ህዝቡም ኮሚቴዎቹን በፊርማው ጥያቄዎቻችንን ለመንግስት አድርሱልን መፍትሄ ማፈላልጉልን ብሎ አደራ ሰጣቸው። ይህ ሂደት በራሱ የህዝቡን ጥያቄ ወደ ህጋዊነት ምዕራፍ መሸጋገሩን ያስረዳ ነበር። ያወሊያ ተማሪዎች ገድል ይህ ነው ትልቅ ሀገራዊ ጥያቄ ብሎም የማይረሳ ታሪክ ወርስና ውለታ። ከዚህ በኋላ ተማሪዎቹ ያወሊያን ሁኔታ በቅርበት ከመከታተል በተጨማሪ በየሳምንቱ የሚመጣውን ህዝበ ሙስሊም ያለመታከት በማስተናገድ ያላቸውን ህዝባዊና እስላማዊ ፍቅር ለግሰዋል። የመፍትሄ አፈላላጊ ኮሚቴው በጉዳዩ ላይ በደንብ ከተወያየ በኋላ ከዘርፈ ብዙ የሙስሊሙ ጥያቄዎችና ቅሬታዎች መካከል አንኳር የሚባሉ 3 መሰረታዊ ነገር ግን በጣም ቀላል ጥያቄዎችን ብቻ ነቅሶ አወጣ። እነዚህ 3 ጥያቄዎችም አንደኛ አሁን ያሉት የመጅሊስ አመራሮች በህዝበ ሙስሊሙ የተመረጡ ባለመሆናቸው ነፃና ፍትሃዊ ምርጫ በገለልተኛ ወገን ወይም ህዝቡ የሚመርጣቸው አስመራጮች በመስጂዶች ውስጥ ተካሂዶ በአዲስ መልክ ይተኩ። ሁለተኛ አወሊያና መሰል የሙስሊሙ ተቋማት ባለቤትነታቸው የህዝበ ሙስሊሙ ናቸውና ከሙስሊሙ ማህበረሰብ መካከል በሚመረጥ ቦርድ አባላት ይመሩ። 3 በመንግስትና በመጅሊስ አስገዳጅነት የሚካሄደው የአህባሽ ስልጠና የማጥመቅ ዘመቻ በአስቸኳይ ይቆም፣ ነገር ግን በራሱ ማዕከላት መስበክ ይችላል የሚሉ ነበሩ። ጥያቄዎቹ የሁሉንም ብሶትና ቁጭት በማካተታቸው ከመቼውም በላይ ኢትዮጵያዊነትን የተላበሱ ሀገራዊ መነሳሳትንና አንድነትን ፈጠሩ። ኮሚቴዎቹ ጥያቄዎቹን በደብዳቤ መልክ ለመንግስት ከፍተኛ ባለስልጣናት ከሰጡ በኋላ የውይይት ሰዓት እንዲመቻችላቸው ጠየቁ። ኮሚቴዎቹ በጠየቁት መሰረት የውይይት ቀን ተያዘላቸው። ኮሚቴው ጥያቄ ያቀረበው ከመንግስት አካላት ጋር ለመወያየት ቢሆንም መንግስት ከህገወጡ መጅሊስ ጋር ኮሚቴዎቹን ለማደራደር ፈልጎ ስለነበር የመጅሊስ አመራሮችም በስብሰባው ላይ ተገኝተው ነበር። ይሁን እንጂ ኮሚቴዎቹ እኛ ህዝብ የላከን ከህገወጥ መጅሊስ ጋር እንድንደራደር ሳይሆን ከመንግስት አካላት ጋር ተወያይተን መፍትሄ ይዘን እንድንመለስ ነው በማለት መንግስት ከመጅሊስ ጋር ሊያደራድራቸው የሞከረውን ውድቅ አደረጉት።
መንግስትም አቤቱታቸውን ተቀብሎ ለየካቲት 5 ሌላ ቀነ ቀጠሮ ሰጣቸው። የህዝበ ሙስሊሙ መፍትሄ አፈላላጊ ኮሚቴ በየካቲት 5 ከፌደራል ጉዳዮች ሚኒስትር ጋር ባደረጉት ውይይት የፌደራል ጉዳዮች ጥያቄያችሁ ገብቶናል፣ መፍትሄ ያገኛል፣ ግን ትንሽ ጊዜ ስጡን በማለት እንደገና ተጨማሪ ቀጠሮ ለየካቲት 26 ሰጣቸው። መንግስት ጥያቄያችሁ መልስ ያገኛል በማለት ለየካቲት 26 ቀጠሮ የሰጠ ቢሆንም ጥያቄውን ለመመለስ ሳይሆን ለማዳፈን መሯሯጥ ጀመረ። ህዝበ ሙስሊሙ ጥያቄያችን መልስ ያገኛል በሚል የካቲት 26ን በተስፋ ሲጠባበቅ መንግስት ግን በበኩሉ ፍጹም የማይታሰቡ ስራዎችን መስራት ጀመረ። በየወረዳውና በየክፍለ ከተማው ሙስሊሙን ህብረተሰብ በመሰብሰብ ኮሚቴዎቹ ህገወጥ ናቸው፣ አህባሽ የሚባል እምነት የለም፣ አወሊያ የሚሰበሰቡት ጥቂት አክራሪዎች ናቸው ማለት የህዝበ ሙስሊሙን ጥያቄ ለማዳፈን ከፍተኛ ጥረት አደረገ። ህዝበ ሙስሊሙም በየስብሰባው ላይ በመገኘት ሌላ ነገር አታውሩ፣ ጥያቄያችንን ብቻ መልሱልን በማለት ለመንግስት አካላት ከፍተኛ ተቃውሞ አሰማ። የመጅሊስ አመራሮችም መድረክ ላይ ወጥተው ህዝቡን ለማናገር ሲሞክሩ ህዝበ ሙስሊሙ ተክቢር በማድረግ አናውቃቸውም፣ ህገወጥ መጅሊስ ጋር አንነጋገርም በማለት ከመድረክ እንዲወርዱ አድርገዋል። ከመድረክ እንዲወርዱ ብቻ ሳይሆን አዳራሹንም ለቀው መውጣት አለባቸው በማለት የመጅሊስ አመራሮችን አዋርደዋል። መንግስት ትንሽ ጊዜ ስጡኝ በማለት ህዝበ ሙስሊሙን ከፋፍሎ ጥያቄውን ለማዳፈን ከፍተኛ ሙከራ ቢያደርግም ሳይሳካለት ቀረ። በሌላ በኩል የካቲት 14 መጅሊስ በሬዲዮ ፋና አወሊያ የሚሰበሰቡት ጥቂት አክራሪዎች ናቸው፣ አህባሽ የሚባል እምነትም የለም በማለት ደሰኮረ። የተቃውሞውን ንቅናቄ የጀመሩትንም ያወሊያ ተማሪዎች ክፉኛ በተጠላቸው። ይህ ገደብ ያልነበረው የመጅሊስ ዲስኩሩም ህዝበ ሙስሊሙን በከፍተኛ ሁኔታ አስቆጣ። በዚህ ዕለት ህገወጡ መጅሊስ ሙስሊሙ ህብረተሰብ ተስፋ እንዲቆርጥ የሚያደርጉ ነገሮችን ቢናገርም ህዝበ ሙስሊሙ ግን ትግሉን አጠናክሮ ቀጠለ። በሌላ በኩል መጅሊስ አልቁርስ ጋዜጣን ጥር ወር ላይ በመግዛት የኮሚቴውን አባላት ስብዕና በውሸት በመወንጀል የወቅቱን የሙስሊሞችን የመብት ጥያቄ በአክራሪነት በመፈረጅ ስራውን አንድ ሲል፣ መንግስት በሌላ በኩል በሬዲዮ ፋና፣ በኢቲቪ፣ በሪፖርተር፣ በአዲስ ዘመን ወዘተ ጋዜጦችን በመጠቀም የመንግስትን እውነተኛ ዓላማ ለማስቀየስ ፕሮፓጋንዳዎችን መንዛቱን ተያያዘው። በተለይ አዲስ ዘመን ጋዜጣ ነጻ አስተያየት አምድ 3ኛ ገጽ ላይ እንደሚጽፉ በሚነገርላቸው ቱባ የሀገሪቱ ባለስልጣናት በቅጽል ስማቸው ኮሚቴዎቹንም ሆነ አጠቃላይ የህዝበ ሙስሊሙን ጥያቄና ትግሉን ጸረ ኢትዮጵያ፣ ጸረ ህገ መንግስት፣ ጸረ ሰላም ኃይሎች፣ ስልጣን ናፋቂዎች፣ አክራሪ፣ አሸባሪ፣ ዋህብያ፣ ሰለፊያ፣ ድብቅ አጀንዳ ያላቸው እስላማዊ መንግስት ናፋቂዎች፣ የውጭ ተላላኪዎች በግብር ያኮረፉ ያሉ በመፈረጅ መፍትሄ ከመስጠት ይልቅ ወደ ማሸማቀቅ ለሀገሪቱ ስጋት ምናባዊ ጭራቅ አድርጎ በመሳል ሌላውን ህብረተሰብ ከጎናቸው ለማሰለፍ ቢሞክሩም ሳይሳካላቸው ቀርቷል። በቀጠሮው መሰረት የካቲት 26 የህዝበ ሙስሊሙ ተወካዮች ከሚኒስትሮች ጋር በጠረጴዛ ዙሪያ ተሰበሰቡ። የስብሰባው መሪዎች ባለስልጣናት ሙስሊሞችን በመፈረጅ ባጭሩ ሊቋጩት ቢሞክሩም ሳይሳካላቸው 6 ሰዓታት የፈጀ የጦፈ ክርክር ተደረገ። ሆኖም በስብሰባው መሃል የኮሚቴዎቹ አባላት ለመግሪብ ሶላት በወጡበት አጭር ጊዜ ውስጥ ስብሰባው ድምዳሜ ላይ ሳይደርስ የስብሰባው የጋራ አቋም በማስመሰል በሬዲዮ ፋና ይፋ አደረጉ። የጋራ ስምምነት ያልተደረገባቸው ውሳኔዎችን እንደተስማሙ አስመስለው አየር ላይ አዋሉ።
ሙስሊሙ ህብረተሰብ ጥያቄዎችን መፍትሄ ያገኛል በማለት የካቲት 26ን በተስፋ ሲጠባበቅ የቆየ ቢሆንም መንግስት ለጥያቄዎቹ መልስ ከመስጠት ይልቅ መልስ መሳይ ማታለያ ሰጠ። የመንግስት ምላሽ ሙስሊሙን ማህበረሰብ እጅጉን በማስቆጣቱ ተቃውሞው ይበልጥ ጦፈ። ፈታኙ የሙስሊሞች የትግል ጉዞ የጀመረው ከዚህ ጊዜ በኋላ ነበር። ኮሚቴዎቹም መንግስት መልስ ብሎ አስመስሎ ያቀረበውን ሴራ እንደማይቀበሉ በደብዳቤ ለፌደራል ጉዳዮች ምክር ቤት ካቀረቡ በኋላ ባለ 7 ገጽ ደብዳቤ የጠቅላይ ሚኒስትሩን ቢሮ ጨምሮ ለ10 የመንግስት መስሪያ ቤቶች አስገቡ። በዚህም ኮሚቴዎቹ የሥራ ጫና ስለበዛባቸው በየሳምንቱ ባወሊያ የሚደረገው ተቃውሞ ቀርቶ በየመስጂዱ ሁሉም ድምጹን እንዲያሰማና ከአንድ ወር በኋላ መለሰው አወሊያ እንዲገናኙ መልእክት አስተላለፉ። ተቃውሞም እየተስፋፋ ሄደ። ለመጀመሪያ ጊዜ ሚያዝያ 5 በአንዋር መስጂድ ከባድ ተቃውሞ ተደረገ። የተቃውሞንም መጠንከርና ከአወሊያ ወደ ሌላ መስጂዶችና ክልሎች መዛመቱን የተረዳው መንግስት የቻለውን ሁሉ በማድረግ ጉዳዩን ለማጠልሸት ሞከረ። ህዝበ ሙስሊሙ ለአንድ ወር ያህል በየመስጂዱ ድምጹን ሲያሰማ ከቆየ በኋላ ኮሚቴዎቹ በቀጠሩት መሰረት የ1966ቱን የታሪክ ድግምግሞሽ ትዕይንተ ህዝብም ለማስታወስ ሚያዝያ 12 ወደ 1 ሚሊዮን የሚጠጋ ምዕመናን ባወሊያ ተገኝቶ ሰላማዊ ተቃውሞውን አሰማ። ይህም ዓለምን በማስደመም ለህዝብ እይታ በአልጀዚራ የቴሌቪዥን ጣቢያ ለመጀመሪያ ጊዜ ለዓለም ይፋ ሆነ። الحالي للمجلس الأعلى للشؤون الإسلامية الذي تعتبره الحكومة ممثلا للمسلمين وطلب المحتشدون بانتخاب المسلمين لممثلين ተብሎ በዓለም አቀፍ መሰማቱም ለመንግስት አካላት ከፍተኛ ጭንቀት ፈጠረ። በዚህ መልኩ ህዝበ ሙስሊሙ እጅግ ሰላማዊና ህጋዊ በሆነ መንገድ ትግሉን ቢቀጥልም መንግስት የህዝበ ሙስሊሙን ጥያቄ ማጠልሸቱን አጥብቆ ተያዘው። ለዚህም መልስ ይሆን ዘንድ የህዝበ ሙስሊሙ ኮሚቴዎች የሐሰት ፕሮፓጋንዳ መደጋገም የእምነት መብት ጥያቄን ህገወጥ አድርገውም በሚል ባለ 22 ገጽ የአቋም መግለጫ ወጡ። ይህ ደብዳቤ የሙስሊሙን ጥያቄ ተጨባጭ በግልጽ ያስቀመጠ ሲሆን ለተለያዩ ከፍተኛ የመንግስት ቢሮዎች እንዲደርስ አድርገዋል። ይሁን እንጂ የመንግስት ባለስልጣናት ጠቅላይ ሚኒስትሩን ጨምሮ የሙስሊሙን ሰላማዊ ጥያቄ በበጎ አይን ሊያዩት አልፈቀዱም። አቶ መለስ ዜናዊ የህዝበ ሙስሊሙን የመብት ጥያቄ አስመልክቶ በፓርላማ ንግግራቸው ላይ ሙስሊሙን ያለምንም ሀፍረት ሱፊና ሰለፊ አዲሱና ነባሩ ብለው በመከፋፈል ጥያቄው የጥቂቶች እንደሆነ ለማስመሰል ሞክረዋል። ከዚህም በተጨማሪ ኢትዮጵያ ውስጥ የአልቃይዳ ሴል እንደተገኘ በፓርላማ አወጁ። ነገር ግን አልቃይዳዎቹ በሙሉ ሰለፊዎች ናቸው። ኢትዮጵያም ውስጥ ለመጀመሪያ ጊዜ የአልቃይዳ ህዋስ ተገኝቷል። አብዛኛው ባሌና አርሲ ይሄ ህዋስ የዚህ ህዋስ አባላት የነበሩት በሙሉ ሰለፊዎች ናቸው። ጠቅላይ ሚኒስትሩ ሙስሊሙን ለመከፋፈል ያደረጉትም ንግግርም ሙስሊሙን ህብረተሰብ ይበልጥ አስቆጣ። ህዝበ ሙስሊሙም አንድ ነን አንለያይም በማለት ህዝባዊ አንድነት ነሽዳ ይፋ አደረገ። ህዝበ ሙስሊሙም አንድ ነን ማንንም አይለየን በማለት ህዝባዊ አንድነት ነሽዳ ይፋ በማድረግ አንድነቱን አጠናክሮ ቀጠለ። ይህ በእንዲህ እንዳለ ሚያዝያ 19 2004 ሌላ አሳዛኝ ክስተት ተከሰተ። በኦሮሚያ ክልል በአሳሳ የአልቃይዳ ሴል ተገኝቷል የሚለውን የጠቅላይ ሚኒስትሩን የፓርላማ ንግግር ኦል ለማድረግ በሚያስመስል መልኩ በአርሲ ዞን በአሳሳ ከተማ ንጹሃን ሙስሊሞችን ኢላማ በማድረግና መስጂድ በመድፈር 4 ንጹሃን ሙስሊሞች ሲገደሉ በርካቶች ቆሰሉ።
በዚህም በንጹሃን ሙስሊሞች ላይ በተደረገው ግድያ ሙስሊም ህብረተሰብ በእጅጉ ተቆጣ። በአማር መስጂድ ፒያሳ በሚገኘው ኑር መስጂድና በክልል ከተሞች ተቃውሞ የበለጠ ተቀጣጠለ። መንግስትም በንጹሃን ሙስሊሞች ላይ ሰበብ ፈልጎ የኃይል እርምጃ ለመውሰድና ትግሉን ለማስቆም ፈለገ። በዚህም ጊዜ ህዝበ ሙስሊሙ ሌላ አዲስ የትግል አካሄድ ነደፈ። ድምጽ በማሰማት የሚደረገው ተቃውሞ ቀርቶ ሌላ የዝምታ ተቃውሞ ጀመረ። ይህ በኢትዮጵያ ታሪክ አዲስ የሆነው የዝምታ ተቃውሞ ብዙዎችን ያስደመመና የሙስሊሙን ሰላማዊነት በግልጽ ያሳየ ተቃውሞ ስልት ነበር። ህዝበ ሙስሊሙ አፉን በመሸፈን በፕላስተር አፉን በመዝጋት ታፍነናል የሚል መልእክት በማስተላለፍና እጅን ወደ ላይ አድርጎ በማቆላለፍ ታስረናል የሚል መልእክት በማስተላለፍ ተቃውሞን አሰምቷል። በዝምታ የሚጮህ ታላቅ ተቃውሞ ህዝበ ሙስሊሙ መንግስት ሰላም ለመበጥበጥ ያሰበውን ሴራ በማክሸፍ በዚህ መልኩ ተቃውሞን ያሰማ ቢቀጥልም መንግስት ግን የሙስሊሞችን የመብት ጥያቄ መመለስ አልፈለገም። መንግስት ይባስ ብሎ ሙስሊሙን ህብረተሰብ ማዋከቡን ተያያዘው። በኢቲቪና በተለያዩ ሚዲያዎች የመብት ጥያቄውን የጥቂቶችና የአክራሪዎች በማለት ማጠልሸቱን ቀጠለ። ከሚዲያው ጎን ለጎን ማዋከብ፣ ማስፈራራት፣ የስልክ ንግግሮችን መጥለፍ፣ አሚሮችን መፈተሽ፣ የግል ኮምፒውተሮችን መቀማትና መረጃ መመርበር፣ ኮሚቴዎቹ የሚያደርጉትን የትኛውንም ስብሰባ ማጨናገፍ የመንግስት የዕለት ተዕለት ስራው ሆነ። ቲሸርት ለብሰሃል፣ ወረቀት በትንሃል፣ አወሊያ ሂደሃል፣ ሽብር ነስተሃል፣ አህባሽን ተቃውመሃልና መሰል ነገሮችን በማለት ብዙዎችን ለስር ዳርገዋል። ከስራና ከፓርቲ አባልነት ማባረዋል። መንግስት በየጊዜው በየቀኑ በየሰዓቱ ከማዋከቡን በተጨማሪ የሙስሊሙን አንድነት ለመበታተን ከፍተኛ ስራ መስራት ጀመረ። ሙስሊሙ ህብረተሰብም መንግስት ሙስሊሞችን ለመበታተን ከፍተኛ ሴራ እየሰራ እንደሆነም በውል ተከነሰበ። ይህን ተከትሎም ሙስሊሙ ማህበረሰብ አንድነቱን የሚያጠናክሩ ስራዎችን በመስራት ከጠላቶቹ አንጻር ተሰለፈ። የሙስሊሙን አንድነት የሚያንጸባርቅ ህዝባዊ የትግል መዝሙር ይፋ ሆነ። በተመሳሳይ መልኩ እንደ ጅማሮ በአዲስ አበባ የተጀመረው የአንድነትና የሰደቃ ፕሮግራም በመላው ሀገሪቱ ተስፋፋ። ቀስ በቀስ በመላው ሀገሪቱ ተጥለቀለቀ። ይህ የአንድነትና የሰደቃ ፕሮግራም በግንቦትና ሰኔ ወር በከፍተኛ ሁኔታ በሀገሪቱ ተደረገ። የሰደቃው ፕሮግራም ዋና ዓላማው ሙስሊም ኢትዮጵያውያን መቼም ቢሆን እንደማይከፋፈሉ አንድነታቸው በጠንካራ መሰረት ላይ የተገነባ እንደሆነ በግልጽ ማሳየት ነበር። የአንድነትና የሰደቃ ፕሮግራሙ በአዲስ አበባና በክልል ከተሞች በስፋት ተካሂዷል። ፕሮግራሙ በሚካሄድባቸው ቦታዎች ላይ ሁሉ አንለያይም አንድ ነን የሚለው መፈክር ጎልቶ ታየ። ይህ የሰደቃ ፕሮግራም ከተጠበቀው ፍጥነት በላይ በመላ ሀገሪቱ እየተስፋፋ የሙስሊሙን አንድነት እያጠናከረ በመሄዱ ለኢህአዲግ መራሹ ወታደራዊ መንግስት አስደንጋጭ ሁኔታ ፈጠረ። የሙስሊሞች አንድነት በእጅጉ ያበሳጨው መንግስት
ፕሮግራሙ በሚካሄድበት እየዞረ መረበሽ ጀመረ። በተለያዩ የአንድነትና የሰደቃ ፕሮግራሞች ላይ ለሰደቃ የተገዙ ቁሳቁሶችን ፖሊስ እንዲዘርፍ በማድረግና በፕሮግራሙ ላይ እንዳይገኙ ትራንስፖርት በመከልከል የፕሮግራሙ መሪዎችንና ተሳታፊዎችን በማሰርና በማስፈራራት ፕሮግራሞቹን ለማሰናከል ሞክሯል። ለምሳሌ ያህል በደሴ ከተማ ለሚደረገው የአንድነትና ሰደቃ ፕሮግራም እንጀራ ለማስጋገር ከጥቃቅንና አነስተኛ ድርጅቶች ጋር በመዋል ለእንጀራ የተቦካን ጤፍ ድርጅቱን በማስፈራራት እንዳይጋገር አድርገዋል። ሆኖም የከተማ ነዋሪዎቹ ክርስቲያኖቹም ሳይቀር ከቤታቸው ባመጡት ከ60,000 የሚበልጥ እንጀራ እንግዶች ተስተናግደዋል። ኮምቦልቻ ከተማ ለተደረገው የአንድነትና የሰደቃ ፕሮግራም ሰዎች እንዳይሳተፉ ወደ ከተማዋ የሚያስገቡ ጎዳናዎች ሁሉ ዝግ ተደርገዋል። በዚህ ምክንያት ከደሴ በሺህ የሚቆጠሩ ሙስሊሞች የ23 ኪሎ ሜትር ርቀት በተራራና በሸለቆ አቆራርጠው በመጓዝ በፕሮግራሙ ላይ ተሳትፈዋል። በከሚሴና በሐርቡ በኩል የሚመጡ ሙስሊሞችም እንደዚሁ ከ15 ኪሎ ሜትር በላይ በእግራቸው በማቋረጥ ፕሮግራሙን ታድመዋል። በሻሸመኔ የተደረገው የአንድነትና የሰደቃ ፕሮግራም ለማደናቀፍ ፕሮግራሙ ላይ ለመገኘት የተጓዙትን የኮሚቴ አባል ኡስታዝ ካሚል ሸምሱንና ተወዳጁን መንዙማ ባይ ራያ አባመጫ እንዲሁም ሌሎች ሻሸመኔ ከመድረሳቸው በፊት መንገድ ላይ ታግተዋል። በብዙ የአንድነትና የሰደቃ ፕሮግራሞች ሂደት ውስጥ ለሰደቃው የሚሆን ቁሳቁስ ሽንኩርት፣ ጤፍ፣ በሬና ሌሎችም በፖሊስ ኃይል ተወስደዋል፣ ተዘርፈዋል። ሆኖም ለመንግስት ትንኮሳ ያልተንበረከከው ህዝበ ሙስሊም ሰላማዊነቱን ሊያጣ አልቻለም። የመንግስት ማዋከቡ እንዳለ ቢሆንም ህዝበ ሙስሊሙ ታላቅ ሀገር አቀፍ የአንድነትና የሰደቃ ፕሮግራም ሐምሌ 8 በአወሊያ ለማዘጋጀት ተስማሙ። ለዚህ ታላቅ ፕሮግራምም ሁሉም የበኩሉን ማበርከት ጀመረ። በሌላ በኩል መንግስት በአወሊያ ሐምሌ 8 2004 ሊደረግ የታሰበውን ሀገር አቀፍ የአንድነትና የሰደቃ ፕሮግራም ለእኩይ ዓላማው ሊጠቀምበት ፈለገ። ይህንንም ዓላማውን ለማሳካት ሙስሊሙ ከኪሱ ያዋጣ አሰባስቦ የገዛቸውን የሰደቃ በሬዎችና ሌሎችም ቁሳቁሶች ሐምሌ 6 2004 ጁማዓ ጧት ላይ በፖሊስ ኃይል በመታገዝ ለመውሰድ ቢሞክርም በተለያየ ምክንያት ሳይሳካለት ቀረ። ሆኖም በዚህ ዕለት ምሽት ላይ ለሰደቃው ዝግጅት ብዙ ቁጥር ያለው ሙስሊም ባወሊያ ግቢ ውስጥ ስራ እየሰራ ባለበት ወቅት አውሬው የፌደራል ፖሊስ በር ገንጥሎ በመግባት ለመስጂድ ክብር ሳይሰጥ የግቢውን መብራት በማጥፋት ጨለማን ተገን አድርጎ ከ600 በላይ የሚሆኑ ሰዎችን ለከፍተኛ የአካልና የአይምሮ ጉዳት ዳረገ። ሰላማዊነታቸውን ለማሳየት መስጂድ ውስጥ የተቀመጡ ሰዎችን በአስለቃሽ ጭስ አፈናቸው። ይህም ሳይበቃ በጭሱ ምክንያት ጣር ላይ ያሉ ሰዎችን የመስጂዱን በርና መስኮት በመገነጣጠል ከፍተኛ ድብደባ አደረጉ። በመስጂዱ ውስጥ አዛውንቶች፣ ሕፃናትና ሴቶች የነበሩ ሲሆን የአረመኔዎቹ ዱላ ማንንም ከማንም አይለይም ነበር። ከድብደባው በኋላ በድብደባና በጭስ የተዝለፈለፉ አካላትን በጭነት መኪና እያነባበሩ ወደ እስር ቤት ሲያግዙ አደሩ። ይህ አሰቃቂ ክስተት ድፍን የአዲስ አበባ ሙስሊም ጆሮ ሲደርስ ነዋሪዎቹ በዝምታ ሊቀመጡ አልቻሉም። በርካታ ሙስሊሞች የወንድሞቻቸውንና የእህቶቻቸውን ስቃይ ለመካፈል ወደ አወሊያ በሌሊት ተመሙ። ሆኖም በዚያ እኩለ ሌሊት በየጎዳናው ጠመንጃውን ደግኖ በተጠንቀቅ የቆመው የፌደራል ፖሊስ ብዙዎችን ደበደበ፣ ለእስር ዳረገ። በተለያዩ መስጊዶች የአደጋ ጊዜ አዛን በመሰማቱ በርካታ ሙስሊሞች በየመስጊዶች ተሰባሰቡ። ሆኖም መስጊዶቹ እንደ አወሊያ ጭፍጨፋን አስተናገዱ።
ቄራ የሚገኘው የሰላም መስጊድ፣ መሃል መርካቶ የሚገኘው ባዩሽ መስጊድ፣ ሜክሲኮ የሚገኘው ተባረክ መስጊድ የጨለማው ጥቃት ሰለባ ነበሩ። ሐምሌ 6 ሌሊት የሙስሊሞች ደም የፈሰሰበት፣ ስቃያቸው የበዛበት፣ መስጊዶቻቸው የተደፈረበት፣ ሴቶቻቸው የተዋረዱበት፣ ሕፃናቶቻቸው እሪ ብለው ያለቀሱበት፣ ወንዶቻቸው አንገት የደፉበት ዕለት ሆኖ አለፈ። ይህንን አሳማሚ ክስተት ተከትሎ ሐዘኑንና ቁጣውን ለመግለጽ በታላቁ አንዋር መስጂድ ሐምሌ 7 2004 ሕዝበ ሙስሊሙ ተሰበሰበ። አንዋር መስጂድ በእድሜው አይቶት የማያውቀው የሙስሊሞች ቁጥር መስጂዱንና አካባቢውን አጥለቀለቀው። ምንም እንኳን አወሊያ የተደረገው ድርጊት ከባድ ቢሆንም ሙስሊሙ ሐዘኑንና ጉዳቱን ወጥ አድርጎ በሰላማዊ መንገድ ተቃውሞውን ሲገልጽ በዕለቱ የተገኙት ዳዮችና የመፍትሄ አፈላላጊ ኮሚቴዎች የተፈጸመውን የሕግ ጥሰት በሕግ አግባብ እንደሚከታተሉና ሕዝበ ሙስሊሙ ሰላማዊነቱን ጠብቆ ትግሉን እንዲቀጥል አሳሰቡ። ለሙሉ ቀን ያህል ሲደረግ የቆየው ከባድ ተቃውሞ ከመጠናቀቁ በፊት በማግስቱ ሐምሌ 8 አወሊያ ይደረግ የታሰበው የአንድነትና የሰደቃ ፕሮግራም በዚያው በአንዋር መስጂድ እንዲደረግ በሕዝቡ ተወስኖ የዕለቱ ተቃውሞ ተጠናቀቀ። በቀጣዩ ቀን ሐምሌ 8 እሁድ ላይ በመቶ ሺዎች የሚቆጠሩ ከመላ ሀገሪቱ በመጡ ኢትዮጵያውያን ሙስሊሞች ፕሮግራሙ በድምቀት ተካሄደ። በዕለቱ የተገኙ የሀገር ሽማግሌዎች፣ አሊሞች፣ ዳዮች፣ የኮሚቴው አባላት የሙስሊሙን መብት ለማስከበር እስከ መጨረሻው እንደሚታገሉ ቃል ገቡ። በተለይ ደግሞ የመፍትሄ አፈላላጊው ኮሚቴ አባላቶች በዕለቱ ተገኝተው ያደረጉት ንግግር ታሪካዊና ለዘላለም የማይረሳ ነበር። ንግግራቸው አርቆ አሳቢነታቸውን፣ ሀገር ወዳድነታቸውን፣ ሕዝብ አክባሪነታቸውን ያሳይ ነበር። ወደ እስር መውረጃ ጊዜያቸው ቅርብ እንደሆነ ቢረዱም አንዳችም የአቋም ለውጥ አይታይባቸው ነበር። በዚያው ዕለት ወደ ፕሮግራሙ በሚመጡበት ወቅት እንኳን በመንግሥት ወሮ በላ ደህንነቶች የመጠለፍ ሙከራ ተደርጎባቸው የነበረ ሲሆን ከዛም በፊት ለአጫጭር ጊዜያትን ቢሆን እየታሰሩ አርፋችሁ የማትቀመጡ ከሆነ የሕይወታችሁ ፍጻሜ ይሆናል እየተባሉ ከባድ ማስፈራሪያ ተደርጎባቸዋል። ግንባራቸው ላይ ሽጉጥ ተደግኖ ማስፈራሪያ ተፈጽሞባቸዋል። ይህ ሁሉ ግን ለሕዝቡ እስከ መጨረሻው እንታገላለን ያሉትን ቃል እንዲያልፉ አላደረጋቸውም። ምንም እንኳን የመንግሥት ትንኮሳ ተፈታታኝ ቢሆንም ሕዝበ ሙስሊሙ ሰላማዊነቱን ጠብቆ እስከ መጨረሻው ድረስ እንዲቀጥል ቃል ኪዳን አስገቡት። የሚሊዮኖችን አደራ አንግተው እንደ ቀልድ ቀሩ አንዴ ከቤት ወጥተው
أبشروا أبشروا أهونم أبشروا 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 أهونم أبشروا خيروا عندي متى بدوال انكروا أبشروا أبشروا أهونم أبشروا أبشروا ከሐምሌ 8 በኋላ ነገሮች እየተጠበቁና እየተወሳሰቡ ሄዱ። የአንድነትና የሰደቃ ፕሮግራም ህገወጥ ስብሰባ ተባለ። የዳዮች፣ የዓሊሞች፣ የኮሚቴዎች ቤት ከፍተኛ ቁጥር ባለው የፖሊስ ኃይል እየተከበበ ጥብቅ ፍተሻ ተደረገ። በተለያየ አቅጣጫ የማስፈራሪያና የማስጠንቀቂያ እንቅስቃሴዎች የመንግስት ዋና ስራ ሆነ። በሰላማዊነታቸው መንግስት አርናቆት ሰጥቷቸው የነበሩትን የህዝበ ሙስሊሙን መፍትሄ አፈላላጊ ኮሚቴዎች ቃሉን አጥፎ ለእስር ዳረጋቸው። ለኢስላም ጌትናችሁ እንኳን ማዛችን አንድ ሳምንት ባልሞላ ጊዜ ውስጥም ከሰባ የሚበልጡ ዳዮች፣ ዓሊሞች፣ የኮሚቴ አባላቶች፣ ወጣቶች እስር ቤት ገቡ። እስሩንም ተከትሎ ሐምሌ 13 2004 በረመዳን የመጀመሪያ ቀን ጁምዓ ከፍተኛ ተቃውሞ በአንዋር መስጂድ ተካሄደ። የተቃውሞው ዋና መሪ ቃል የታሰሩት ይፈቱ የሚል ነበር። አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር። ማግስቱ ቅዳሜ ዙሁር ሶላት በኋላ ተመሳሳይ ተቃውሞ ተደረገ። ሆኖም አደጋ ለመፍጠር የቆሙ የመንግስት ተላላኪዎችና አረመኔ ፌደራል ፖሊሶች መስጂዱን በመክበብ በርካቶችን ደበደቡ፣ አቆሰሉ፣ አንገላቱ። በዚያች ቀን ብቻ ከ1000 የሚበልጡ ሙስሊሞች መርካቶ በሚገኘው 4ኛ ፖሊስ ጣቢያ፣ ሰሜን ማዘጋጃ በሚገኘው የኢትዮጵያ ጓንታናሞ ማዕከላዊ እንዲሁም ሰንዳፋ በሚገኘው እስር ቤት ታሰሩ። በእነዚህ እስር ቤቶች ታስረው የነበሩ ሙስሊሞችንም ኢስላማዊ መንግስት ልንመሰርት እየተንቀሳቀስ ነው፣ ኮሚቴዎቹ አሸባሪ ናቸው፣ አህባሽ ትክክል ነው፣ መጅሊስን አልተቃወምንም በሉ እየተባሉ በአሰቃቂ ሁኔታ ተደብድበዋል። በድብደባው ምክንያት ከእስር ከወጡ በኋላ አካል ጉዳተኛ የሆኑ፣ የኩላሊት በሽተኛ የሆኑ ብዙዎች ናቸው። የእስር ቤት ሁኔታ እጅግ አስቀያሚ ከመሆኑ በተጨማሪ ከፖሊሶችና ከደህንነቶች የሚወረወረው እጅግ አስጸያፊ ቃላት በአጼዎቹ ዘመን ሙስሊሞች ያሳለፉትን ስቃይ የሚያስታውስ ነበር። የሁሉ አልበቃው ብሎ መንግስት ሰላማዊን ትግል ሆን ብሎ ለመረበሽ የትግሉን አካሄድ ጥላሸት ለመቀባት ቀን ከሌሊት ጥረት ማድረግ ጀመረ። በዚህም ጊዜ ሙስሊሙ ህብረተሰብ ሰላም ወዳድነቱን ለማሳየት በድምጽ የሚደረገውን ተቃውሞ ለጊዜው በመተው በዝምታ ነጭ ሶፍት በማውለብለብ ድምጻችን ይሰማ የሚለውን በድምጽ አልባ መልእክት በታላቅ ሁኔታ መግለጽ ጀመረ። ወቅቱ ረመዳን ከመሆኑ ጋር ተቃውሞው በተለያዩ አካባቢዎች ተቀጣጥሎ ቀጥሏል። መንግስትም እጁን አጣጥፎ አልተቀመጠም። በአወሊያና በአንዋር እንዳደረገው ሁሉ በሌሎች ከተሞችም የጥፋት እጁን ለመዘርጋት አልቦዘነም። በደሴ ከተማ አረብ ገንዳ መስጂድ ነሐሴ 4 ዕለተ ጁምዓ ሺዎች የሚሳተፉበትን የተቃውሞ መርሃ ግብር ወደ ጦርነት ሜዳ ለመቀየር አስቀድሞ ፕሮግራም ይዞ የነበረ ሲሆን በፕሮግራሙ መሰረት የጁምዓ ሶላት ከመድረሱ ቀደም ባሉት ሰዓታት በከተማዋ ከፍተኛ የፌደራልና የክልል ፖሊስ ኃይል ተሰማራ። ማንኛውም የሙስሊም ምልክት የሚታይበት ሙስሊም ሁሉ በከተማዋ ማዋከብና የማሸማቀቅ ኢላማ ሆነ። በዚህ በበቃ መልክ ነበር። ግን ይህ አልበቃቸው ነበር። አረብ ገንዳ መስጂድና አካባቢው በመንግስት ወሮ በላ ሰራዊት ተከበበ።
ምእመናን በሚያሳዝን መልኩ ተደበደቡ። ሙስሊሞች ደም በጠማቸው በፌዴራል ፖሊሶች እንደ እባብ ተቀጠቀጡ። አስለቃሽ ጭስ ተተኮሰ። በርካቶች ተደበደቡ፣ ታሰሩ። ሴቶችና አዛውንቶች ሳይቀሩ ጥቃቱ ሰለባ ሆኑ። የ80 ዓመቱ የደሴው ታላቅ ዓሊም ሸሃደም ሙሳ እንኳን እስራቱ አልቀረላቸው ነበር። ወጣቶች፣ ዳዮች፣ እንቁ ዓሊሞች ሁሉ ታሰሩ። ሙስሊሞች ያለምንም ወንጀል እስራትና እንግልት ተፈጸመባቸው። መንግስት ኃይልን በመጠቀም ትግሉን ለማስቆም ከፍተኛ ዘመቻና ድብደባ ያደረገ ቢሆንም ትግሉን ሊያስቆም አልቻለም። ኮሚቴዎቹንና በትግሉ ላይ ንቁ ተሳታፊ የነበሩትን በማሰር ትግሉን ለማስቆም አስቦ የነበረ ቢሆንም አልተሳካለትም። በዚህ የተበሳጨው መንግስት ከረመዳን 20 በኋላ የህዝበ ሙስሊሙ መፍትሄ አፈላላጊ ኮሚቴዎች ላይ ኢሰብአዊ ድብደባ ማድረግ እንደሻማ ቀልጣቸው ነዳቸው ሙስሊሙ ብርሃኑ ናቸው። በኤሌክትሪክ ሾክ ያደረጉ በማሰቃየት ለረጅም ሰዓታት እንዲቆሙ በማድረግ እጅና እግራቸውን በካቴና አስረው በመደብደብ ከፍተኛ ስቃይ ደረሰባቸው። አሰቃየቱን እንድንተዋችሁ ከፈለጋችሁ ኢስላማዊ መንግስት ልንመሰርት ስንንቀሳቀስ ነበር ብላችሁ ተናገሩ፣ ካልሆነ እንገላችኋለን በማለት የሰው ልጅ ሊቀበለው ከሚችለው በላይ ከፍተኛ የሆነ ስቃይና መከራ አደረሱባቸው። ኮሚቴዎቹ ስቃዩን እንደምንም ተቋቁመው በድብደባው ሳይሸነፉ የስቃይ ጊዜውን አሳለፉት። ሙስሊሞች በየአቅጣጫው ጭቆና ቢበዛባቸውም ለኢህአዴግ ብትር ግን እጅ አልሰጡም ነበር። በኢድ አልፈጥር በዓል በመላው ሀገሪቱ ከባድ ህዝባዊ ተቃውሞ እንደሚደረግ ይፋ ሆነ። ቁጣው ከውስጡ የተንተከተከው ሙስሊም ተቃውሞውን ለመግለጽ የኢድን ቀን በጉጉት ይጠባበቅ ጀመር። መንግስትም ይህን የህዝብ ቁጣ ፈርቷልና ለተላላኪዎቹ የመጅሊስ ሰዎች የኢድ ሶላት ከወጣው መርሃ ግብር ከ45 ደቂቃ በፊት እንዲሰገድ ቀጭን ትዕዛዝ በግልጽ አስተላለፈ። ተላላኪዎቹም ያልወቅቱ ሶላት አሰገዱ። ሙስሊሙ ማህበረሰብ ይህን እንደሚያደርግ ቀድሞ ጠርጥሯልና ብዙሃኑ ቀድሞ ስለተገኘ መንግስት ሊበትን የፈለገው ህዝብ ቁጣው ጨምሮ ተቃውሞ ተጀመረ። የኢህአዴግ ስቃይና ጭቆና ያስመረራቸው የኢትዮጵያ ሙስሊሞች በኢድ አልፈጥር ነሐሴ 13 2004 ለመጀመሪያ ጊዜ ከመስጂድ ወደ አደባባይ በመውጣት እጅግ ከፍተኛ ተቃውሞ አሰሙ። ህዝቡ በአንድነት በነቂስ ወጥቶ ግፍ በቃን፣ ጭቆናው ይቁምልን፣ የወከልናቸው ኮሚቴዎቻችን ይፈቱልን በማለት ታሪካዊ ተቃውሞ አደረጉ። ሚዲያዎችም የህዝቡን ተቃውሞ አስተጋቡ። በየዓመቱ ኢድ ሶላት ላይ የተገኙ የሙስሊሙን ጆሮ ያደነቁ የነበሩት ትላልቅ የመንግስት ባለስልጣናትና የመጅሊስ ካድሬዎች ከኢድ ሶላት ላይ ተሰወሩ። ነሐሴ 13 2004 ታሪክ የማይረሳው ታላቅ ህዝባዊ ተቃውሞ የተደረገበት ልዩ ዕለት ሆኖ አለፈ።
በኢድ አልፈጥር ማግስት አወዛጋቢ የነበረው የአቶ መለስ ዜናዊ ህልፈት ይፋ ሆነ። በዚህም የተነሳ ሙስሊሙ ማህበረሰብ ሀገራዊነቱንና ሰላማዊነቱን ለማሳየት ሲል ለአንድ ወር ያህል ተቃውሞን አቋረጠ። ከአንድ ወር በኋላ መስከረም 11 2005 ተቋርጦ የነበረውን ህዝባዊ ተቃውሞ በአዲስ መልክ ቀጠለ። የመንግስት አካላት ህዝበ ሙስሊሙን ለሐዘን ወጡ በማለት በሐዘን ሽፋን የመጅሊስ ቅርጫ ለማስተባበር ሲያደርግ የነበረውን የዜሮ ድምር ልፋት በዋነኝነት አወገዘ። መንግስት ተቃውሞውን ለአንዴና ለመጨረሻ ጊዜ መትቻለሁ ብሎ አስቦ ስለነበር በተቃውሞው ክፉኛ ተደናገጠ። በዚህ ወቅት መንግስትና መንግስት ሰራሹ የዑለማ ምክር ቤት መስከረም 27 ሊያካሂዱ ያሰቡትን እነሱ ምርጫ እኛ ደግሞ ቅርጫ ብለን የጠራነውን ለማስፈጸም ከፍተኛ ትግል ያደረጉ የነበረበት ወቅት ነው። ሙስሊሙ ማህበረሰብም ያለ ሙስሊሙ ከፍተኛ ተሳትፎ ተወካዮች ሳይሳተፉ ምርጫው በመስጂዱ ካልሆነ ምርጫ ላይ እንደማይሳተፍ የሚገልጸውን አቋም አጠናክሮ ቀጠለ። ህዝበ ሙስሊሙም የህዝቡን ፍላጎት ደፍጥጦ ምርጫን ማካሄድ ቅርጫ እንጂ ሌላ ሊሆን እንደማይችል ለማስጠንቀቅ ለመስከረም 25 ቀጠሮ ያዘ። በታላቁ አንዋር መስጂድ መስከረም 25 2005 ከረመዳን በኋላ ከፍተኛ ቁጥር የተገኘበት ህዝባዊ ተቃውሞ ተካሄደ። ዕለቱም የቢጫ ተቃውሞ ዕለት ሆነ። መቶ ሺዎች ቢጫ ወረቀት በማውለብለብ ለመንግስት ከፍተኛ ማስጠንቀቂያ ሰጡ። ሰላማዊነታችንን የሚገልጸው ነጭ ወረቀት የማውለብለብ ነጭ ተቃውሞ በአንድ ደረጃ አድጎ ማስጠንቀቂያ ወደ ሆነው ቢጫ ተቃውሞ አደገ። ሆኖም መንግስት ግዑዝ በመሆኑና ጆሮ በማጣቱ መስከረም 27 2005 በማጭበርበር የመጅሊስ ምርጫ አካሄደ። መራጮቹም ተመራጮቹም የመንግስት ካድሬዎች በሆኑበት ሁኔታ ተፈጸመ። የምርጫው መፈጸም የህዝበ ሙስሊሙን መሰረታዊ ጥያቄዎች አልመለሰምና ተቃውሞውን ከማብረድ ይልቅ የበለጠ አቀጣጠለው። ይህ በእንዲህ እንዳለ አረመኔው መንግስት በወሎ በምትገኘው ገርባ ከተማ ላይ የንጹሃንን ሙስሊሞች ደም አፈሰሰ። የመጅሊስን ምርጫ ሊያደናቅፉ ሞክረዋል በሚል የሐሰት ክስ ሰላማዊ ሙስሊሞችን እያፈሰ ማሰር ሲጀምር ህዝቡ ተቃውሞውን ሲገልጽ የፌደራልና የክልል ፖሊስ ያለ የሌለ ኃይላቸውን አወረዱበት። ህዝበ ሙስሊሙ በሰላም መስጂድ ባለበት አነጣጥረው በመተኮስ የአራት ንጹሃን ሙስሊሞችን ህይወት ቀጠፉ። በርካቶችን አቆሰሉ፣ ብዙዎችንም አሰሩ። ይህ ልክ ያጣ ግድያና ድብደባ ለመሸሽ ገርባ ከተማ የሴቶችና የህፃናት መኖሪያ እስክትመስል ድረስ ወጣቶች ሀገር ጥለው ተሰደዱ። ብዙዎች በመተማ በኩል ወደ ሱዳን፣ ሌሎች ደግሞ በአፋር በኩል ወደ ጅቡቲ ተሰደዱ። ጅራፍ ራሱ ገርፎ ራሱ ይጮሃል እንዲሉ መንግስት ይቅርታ በመጠየቅ ፋንታ አሸባሪዎችን ገደልኩ በማለት ተናገረ። እርምጃዬም ትክክል ነው፣ ዛሬ ብቻ ሳይሆን ነገም ይቀጥላል በማለት አምባገነንነቱን በይፋ አሳወቀ። የአካባቢውን ነዋሪዎችም የሞቱት አክራሪዎች ናቸው ብለው ሰልፍ እንዲወጡ በጦር ኃይል አስገደዳቸው። ይህ የለየለት የሕግ ጥሰት
ሙስሊሙን ማህበረሰብ ክፉኛ አስቆጣ። ይህን ተከትሎ ጥቅምት 16 2005 የዋለው የኢደል አድሃ በዓል በአገር አቀፍ ደረጃ የቁጣ መግለጫ ቀን ሆኖ አለ። በኢዳል ፈጥር እንደታየው ሁሉ በአዲስ አበባ ስቴዲየምና በተለያዩ የክልል ከተሞች ቢጫ ተውለበለበ። መንግስትም እየሄደበት ያለው መንገድ ወደ እሳት የሚወስድ መሆኑን ለማሳየት የመስከረም 25ቱ የቢጫ ማስጠንቀቂያ ተቃውሞ ዳግም በኢዳል አድሃ በዓል ተደገመ። የንጹሃንን ሕይወት የቀጠፈ ለፍርድ ይቅረቡ፣ የታሰሩት ይፈቱ፣ ምርጫው ሕገወጥ ነው፣ ጥያቄያችን ይመለስ፣ መብታችን ይከበር በማለት ሕዝበ ሙስሊሙ በአራቱም የሀገሪቱ አቅጣጫ ድምፁ ተስተጋባ። ይሁን እንጂ መንግስት የሙስሊሙን ድምፅ ሊሰማ አልቻለም። በተቃራኒው የሙስሊሞች ተቃውሞ እየጨመረ ሲመጣ መንግስት የሚያደርገውም ጭቆና እየጨመረ መጣ። በደጋና ገርባ የሚገኙ ሙስሊሞችን የሚበቃውን ያህል ከደበደበና ካሰቃየ በኋላ የጥፋት እጁን ወደ ከሚሴና ሐረቡ ዘረጋ። በሐረቡና ከሚሴ የፌደራል ፖሊሶች የንጹሃን ሙስሊሞችን ቤት በሌሊት ሰብረው በመግባት ከፍተኛ ድብደባ ማድረግ ጀመሩ። ከመደብደብ በተጨማሪ በቤት ውስጥ የተገኙትን ወርቅና መሰል ንብረቶችን በመዝረፍ በሙስሊሙ ህብረተሰብ ላይ ከፍተኛ በደል ፈጸሙ። በመቀጠልም በኢትዮጵያ ሙስሊሞች ዘንድ ከፍተኛ ቦታ የሚሰጣቸውን የሰላም አምባሳደሮች የሆኑትን የህዝብ ሙስሊሙ መፍትሄ አፈላላጊ ኮሚቴ አባላት ሌሎች ዳዒዎችንና ዓሊሞችን ከ3 ወራት በላይ ያለምንም ክስ በማዕከላዊ ወይም የኢትዮጵያው ጓንታናሞ በመባል የሚታወቀው ማዕከላዊ ኢስላማዊ መንግስት ልንመሰርት እየተንቀሳቀስን ነበር፣ ሽብርተኞች ነን፣ ይቅርታ ይደረግልን በሉ እየተባሉ ሲገረፉ፣ ሲደበደቡ፣ በኤሌክትሪክ ሾክ ሲደረጉ ከቆዩ በኋላ በጥቅምት 19 2005 በሐሰት የሽብርተኝነት ክስ ተመሰረተባቸው። ሽልማት የሚገባቸው እነዚህ ብርቅዬ የኢትዮጵያ ልጆች በሽብርተኝነት መክሰስ ብዙዎችን አስቆጣ። ተቃውሞም ይበልጥ እያየለ ሄደ። ሙስሊሙ ማህበረሰብ እንደ አይን ብሌኑ የሚሳሳላቸው መሪዎቹን ማዕከላዊ እስር ቤት ባሉበት ወቅት ሙስሊሙ ህብረተሰብ እንዳያቸው መንግስት በሮቹን ዝግ አድርጎ የቆየ ቢሆንም ወደ ቃሊቲ እስር ቤት በሚዘዋወሩበት ወቅት ግን መንግስት ተሳስቶ ይሁን ባይታወቅም ቁጥጥሩ ከባድ በሆነ ሁኔታ ማንኛውም ሰው እንዲጠይቃቸው ፈቀደ። አይናቸውን ለማየት የጓጓው ሙስሊም ህብረተሰብ ህዳር 2 2005 እሁድ ዕለት የመሪዎችን አይን ለማየት በቃሊቲ እስር ቤት ተሰለፈ። ህዝቡ በኮሚቴዎች ዘንድ ያለውን ቁርጠኝነትና ቃል አክባሪነት ባይኑ አየ። ኮሚቴዎቹ የህዝቡን ጽናት አደነቁ። ትግላችንም ገና ይቀጥላል ተባባሉ። በቀጣዩ ሳምንት ህዳር 19 2005 ኮሚቴዎቹን ለመዘየር ታላቅ የዚያራ ፕሮግራም ተጠራ። ህዝበ ሙስሊሙም ኮሚቴዎቹን ለማየት ጓጉቷልና ከሌሊቱ 11 ሰዓት ከ30 ጀምሮ ወደ ቃሊቲ ተመጀመረ። ከአዲስ አበባ እንዲሁም ከክፍለ ሀገር በመቶ ሺዎች የሚቆጠሩ ሙስሊሞች ለመሪዎቻቸው ያላቸውን ታማኝነት ዳግም ለማደስ በቃሊቲ በመገኘት እጅግ ልዩ የሆነ የዚያራ ፕሮግራም አድርጎ ህዳር 13 2005
የፌደራል አቃቢ ሕግ በህዝብ ሙስሊሙ መሪዎች ላይ የቀረበውን ክስ አሳማኝ በሆነ መልኩ ጠበቆቻቸው ተቃወሙ። በክሱ ላይ የሕግ ትርጓሜ የሚያስፈልጋቸው ቃላትና አረፍተ ነገሮች ስላሉ የተከሰሱበትም በሽብርተኝነት ስለሆነ ፍርድ ቤቱ ይህን ክስ የማየት ስልጣን ስለሌለው በፌዴሬሽን ምክር ቤት ይታይልን በማለት ፍርድ ቤቱን ጠየቁ። በዚህ ዕለት የመሪዎቹን የፍርድ ሂደት ለመከታተል ብዙ ሺህ ሙስሊሞች ልደታ በሚገኘው ፍርድ ቤት ለመገኘት ቢሞክሩም መንግስት ባሰማራቸው የፌደራል ፖሊሶችና መደበኛ ፖሊሶች ለአስጨራሽ ትንኮሳ ሙስሊሞች ከአካባቢው እንዲርቁ ተደረገ። ሆኖም በርቀትም ቢሆን ሙስሊሙ ህብረተሰብ ለኮሚቴዎቹ ያለውን ፍቅር ከፖሊሶቹ ጋር እየተጋፈጠ አሳይቷል። በዚህም ፍርድ ቤት ውሎ የተከሳሾቹን ፍርድ ለመከታተል ከሚመጡት በርካታ ሙስሊሞች እየታሰሩ ነበር። ሙስሊሙ ህብረተሰብ እየተጨቆነም ድምጹን ማሰማት ቀጥሏል። በታህሳስ ወር መጨረሻ የሕገ መንግስቱ በዓል የሚከበርበት ወቅት ስለነበር ይህን በማስመልከት ሙስሊሞች ከፍተኛ ተቃውሞ አሰሙ። ሕገ መንግስቱ ይከበር፣ አንቀጽ 27 ይተግበር በሚል ዋና መፈክር ተቃውሞ አደረጉ። ሚሊዮን ሙስሊሞች በሰላማዊ መንገድ ድምጻቸውን ቢያሰሙም ሰሚ ማግኘት ግን አልቻሉም። የመንግስት ባለስልጣናት ጥያቄው መልስ ይሰጠው ከማለት ይልቅ ጥያቄው የጥቂቶች ነው ማለትን መረጡ። ታህሳስ 1 2005 ጠቅላይ ሚኒስትር ኃይለ ማርያም በአልጀዚራ ቴሌቪዥን በዚህ ጉዳይ ላይ ሲጠየቁ ተቃውሞ የሚያሰሙት ጥቂቶች ናቸው በማለት በአደባባይ ሽምጥጥ አድርገው ሐሰት ተናገሩ። ይህንንም የሐሰት ንግግር የሰማው ሙስሊም ህብረተሰብ እኛ ጥቂቶች ሳንሆን ሚሊዮኖች ነን በማለት ከፍተኛ ቁጣ የተቀላቀለበት ተቃውሞ አደረገ። በዚህ መልኩ የሙስሊሙ ትግል ብዙ የተለያዩ ሁነቶችን ያለፈ አንድ አመት ሊሞላው ሲቃረብ የአንድ አመት የትግል ውጣውረዶችን ታሳቢ በማድረግ 365 ቀናት ለሃይማኖት ነጻነት በሚል መሪ መፈክር የአንድ ወር የተቃውሞ መርሃ ግብር ይፋ ተደረገ። ለሃይማኖት ነጻነት በመታገል መልስ ሳያገኝ 365 ቀናት ያሳለፈው ሙስሊሙ ህብረተሰብ በ2005 ታህሳስ 26 365 ቀናት ለሃይማኖት ነጻነት በሚል መሪ ቃል በመላው ሀገሪቱ ከባድ ተቃውሞ አደረገ። ለአንድ ወር በወጣው መርሃ ግብር መሰረት በወሩ ውስጥ የተለያዩ ተቃውሞዎች ተደረጉ። በመጨረሻው ሳምንትም ሙስሊሙ ህብረተሰብ ቃል ኪዳኑን በማደስ ዳግም ለትግሉ ቃል ተጋባ። ጥያቄዎቹ እስኪመለሱና ህጋዊ ወኪሎቹም እስኪፈቱ በቃላችን ጸንተናል በማለት ቃል ኪዳናቸውን አደሱ። ግፍ የበዛባቸው ኢትዮጵያውያን ሙስሊሞች እስካሁንም ድረስ ትግሉን አጠናክረው ቀጥለዋል። ምላሽ እስኪያገኙ የታሰሩት እስኪፈቱ ድረስ ሚሊዮኖች በመላው ዓለም ይጮሃሉ። ሚሊዮኖች ሰላማዊ ትግላቸውን ይቀጥላሉ። ኢትዮጵያ ፍርማ ሰባስበው ማን እንደምሻል አውጥተው አውርደው ተቃውመው ቀጠለ። ኮሚቴው መርጠው 17 ሰዎች ሁሉን ያካተቱ አባቶች አሊሞች ምሁሩ አርቲስቱ አገር የሚያውቃቸው በጥሩ ምግባራቸው ትልቁን አደራ ህዝብ አሸከማቸው። እስር ግድያውን ሁሉን ተቋቁመን
አንደመታ ከበርን ቃላችን ጠብቀን እስር ግድያውን ሁሉም ተቋቁመን አንደመታ ከበርን ግፍ ያስተናገድን ሙስሊሞች ተሰው ሰላም ሰላም ባሉ በስር ተንገላቱ ብዙ ተሰቃዩ ታዲያ የግፍ መዓት ቁጣን ወለደና ትግሉ ተፋፋመ ዳግም እንደገና ትግሉ ተፋፋመ ዳግም እንደገና ትግሉ ተፋፋመ ዳግም እንደገና ትግሉ ተፋፋመ ዳግም እንደገና በመጀመሪያ በርን ለማድረግ የሚያገለግለው ኒውሮ የሚባል ሶፍትዌር ከኮምፒውተራችን ላይ መጫን አለብን። ሶፍትዌሩን ከፍትህ ሬዲዮ የፌስቡክ ገጽ ላይ ማግኘት ይችላሉ። መጠኑ ትንሽ ሲሆን 25 ሜጋባይት አካባቢ ነው። ከዚያ ከሲዲው ማለትም ከኦሪጂናሉ ሲዲ ላይ ኮፒ የሚደረገውን ቪዲዮ ፋይል ሲዲውን ከፍተን ኤምፒኢጂ የሚለውን ፎልደር ስንከፍተው ቪዲዮን እናገኛለን። ከዚያ ይህንን ቪዲዮ ኮፒ አድርገን የሚመቸን ቦታ እናስቀምጠዋለን። ለምሳሌ አሁን ዴስክቶፕ ላይ እናስቀምጠው። ከዚያ ሶፍትዌሩን ከጫኑ በኋላ ፕሮግራሞቹ ዝርዝር ውስጥ ፈልገው ኒውሮ ስማርት የሚለውን በመጫን ይከፍቱታል። ከዚያ ፎቶ ኤንድ ቪዲዮ የሚለው ታብ ላይ ማውዙን ከላይ ስናደርግበት እነዚህን አማራጮች እናገኛለን። ከዚያም የመጀመሪያውን ሜክ ቪዲዮ ሲዲ የሚለውን በመምረጥ ክሊክ ያደርጉበታል። አንዳንድ ኮምፒውተሮች ላይ እንደዚህ ሊመጣብን ይችላል። ራን ፕሮግራም የሚለው ላይ ክሊክ እናደርጋለን። ከዚያም አድ የሚለው ላይ ክሊክ እናደርጋለን። ቅድም ያዘጋጀነውን ቪዲዮ ፋይል ካለበት እንመርጣለን። ከመረጥን በኋላ አድ እንለዋለን። ከዚያም ፊኒሽ እንለዋለን። እዚህ ላይ አድ ያደረግነውን ቪዲዮ ያሳየናል። ቀጥሎ ኔክስት የሚለው ላይ ክሊክ እናደርጋለን። ከዛ እዚህ ላይ ሲዲ ድራይቭ እንመርጣለን። ኢሜጅ ሪከርድ የሚለውን ሳይሆን ይሄኛውን ነው የምንመርጠው። እዚህ ላይ መጀመሪያ ሲዲውን ማስገባት አለብን። ሲዲውን ካላስገባን አይሰራም። ከአንድ በላይ ማባዛት የምንፈልግ ከሆነ እዚህ ላይ የምንፈልገውን ያክል ቁጥር እንጽፋለን። መጨረሻ ላይ በርን የሚለው ላይ ክሊክ አድርገን ኮፒ ማድረግ እናስጀምረዋለን። በርን አድርጎ እስኪጨርስ ትንሽ ደቂቃዎችን እንጠብቃለን። ከዚያም ሲጨርስ ኮፒ ያደረግነውን ሲዲ ላልደረሳቸው በማዳረስ የበኩሉን ኃላፊነት እንዲወጡን ጠይቆታለን። በርን አደራረጉ ላይ ያልገባውት ነገር ካለ በፍትህ ሬዲዮ የኢሜል አድራሻ ወይም በፌስቡክ ገጽ በኩል ቢልኩልን ምላሽ እንሰጣለን።